ሰላም ውድ የወርቅነሽ ናቹራል ስኪን ኬር ቤተሰቦቻችን አይኖ ጠፍቻለሁ፣ ግን ዛሬም ደግሞ እንደተለመደው በጣም ጠቃሚ በሆነ ቪዲዮ ተመልሼ መጥቻለሁ። ስለዚህ ቪዲዮ ከመጀመሩ በፊት ሰብስክራይብ አድርጋችሁ ሼር አድርጋችሁ ብትጀምሩ በጣም ደስ ይለኛል ማለት ነው። ቤተሰብ ያልሆናችሁ ሰዎች ቤተሰብ ሁኑ። ዛሬ ደግሞ ከረጅም ጊዜ በኋላ ወደ ዩቲዩብ ለመምጣት ሳስብ ምን አሰብኩኝ? ዳይት ልጀምር ስለሆነ ታዲያ ከቤተሰቦቼ ጋር ለምን ሰውነቴን አብሬ አልቀንስም? ግን ሰውነቴን ስቀንስ ደግሞ ራሴን በማይጎዳ መልኩ፣ ቆዳዬን በማይጎዳ መልኩ፣ ፀጉሬን በማይጎዳ መልኩ ብቻ አንዳንዴ ሰው ውፍረቱን ለመቀነስ ብሎ በጣም ረጅም ርቀት ሄዶ የማይሆን ነገር የሚያደርጋለን። ለምሳሌ እኔ መቼም የማልደግፈው ነገር ቢኖር ዋተር ፋስቲንግ የሚባል ዳይት አለ። እንደገና ብዙ ዳይቶች አሉ፣ ግን እነሱ በጣም ሰውነታችንን የሚጎዱ እና ደግሞ እንደቀነስን ወዲያው ደግሞ ተመልሶ የሚመጣ ነው። ስለዚህ ምን ማድረግ አለብን መሰላችሁ? ላይፍ ስታይላችን አድርገ ነው ጤናማ በሆነ መልኩ ስናደርገው የማይሰለቸን አይነት ነገር ቢሆን ይመረጣል። እኔ ብዙ ጊዜ ዳይት ሳርግ የማደርገው ዳይት ምን መሰላችሁ? ኦማድ ዳይት ነው። ማለትም በቀን አንዴ መመገብ ማለት ነው። በቀን አንዴ የሆነ ሰዓት ላይ እኔ የምመገበው ከ6 ሰዓት እስከ 12 ሰዓት ባለው ጊዜ ነው የምመገበው። ግን ከ6 ሰዓት እስከ 6 ተኩል ባለው ጊዜ ብዙ ጊዜ እመገባለሁ። ከዛ በኋላ ሌላ ምንም ነገር አልበላም ማለት ነው። ግን ውሃ በደንብ እጠጣለሁኝ። ከዛ ውጪ ደግሞ ከዚህ በፊት የሰራሁት ቪዲዮ ላይ አይታችሁት ከሆነ የካሮት ጁስ በጣም እጠጣለሁኝ። እሱ ደግሞ ቦርጫችንን በጣም እንዲያጠፋ ይረዳናል ማለት ነው። ኢቭን ዳይት ላይ እንኳን ሳትሆኑ ደግሞ እሱን ብትጠጡ ቆዳችሁን ያማረ ያደርገዋል። በቃ ካሮት በጣም ብዙ ጠቀሜታዎች አላቸው። ብዙ ነገር ታዩበታላችሁ። ከዛ ውጪ ደግሞ ለአንድ ሳምንት ያክል የኤግ ዳይት ተጠቅሜ ነበረ። እንዳልኳችሁ ይሄ ዘለቂታ ያለው አይነት ዳይት አይደለም። ምክንያቱም በጣም አሰልቺ ነው። ሁል ጊዜ የተቀቀለ እንቁላል መብላት ምናምን ደስ የማይል ነገር ነው። 1 ኪሎ ብቻ ነው ያስቀነሰኝ። 1 ሳምንት ሙሉ የተቀቀለ እንቁላል ብቻ ነበር ስበላ የነበረው። ስለዚህ እንደዛ አይነት ዳይት አናደርግም ማለት ነው። ኦማድ ዳይት ላይ የምናደርገው ምንድነው? ስኳር እንቀንሳለን። የአንድ ወር ቻሌንጅ ነው የምንጀምረው። ስኳር እንቀንሳለን፣ ነጭ ዳቦ እንቀንሳለን፣ ፓስታ፣ መኮሮኒ እንደዚህ ሰውነታችንን የሚያወፍሩ ምግቦችን አንመገብም ማለት ነው። ውሃ በደንብ እንጠጣለን። ከዛ ውጪ ደግሞ አይታችሁ ከሆነ ቲክቶክ ላይ አሁን በጣም ዲቶክስ ብዙ አይነት ዲቶክሶች አሉ። ቲክቶክ ላይ ዩቲዩብ ላይ የሚስማማንን አንድ ዲቶክስ እንመርጣለን። እኔ እንዳልኳችሁ ካሮት ጁስ እንደ ዲቶክስ ነው የምጠቀመው። ብዙ አይነት ዲቶክሶች አሉ። ቆዳችንን እንደ ይሄ በጣም ዲሃይድሬት የሚያደርጉ ምናምን። ካሮት ጁስ ላይ ግን ምን አየው መሰላችሁ? በጣም ስኪናችሁ በጣም ቆንጆ እንዲሆን ነው የሚያደርገው ማለት ነው። ኢቭን ዳይት ላይ እንዳለ ሰው ግርጥታ ያረጋችሁም። ይሄ የሚያምር ከለር ነው የሚሰጣችሁ። ስለዚህ እንደ ዲቶክስ ከኔ ጋር ካሮት ጁስን መጠቀም ትችላላችሁ። ካሮት ጁስ እንዴት አሰራሩን ካላወቃችሁ ከዚህ በፊት የሰራሁት ቪዲዮ ላይ አለ። እንዲሁም ደግሞ በጣም ብዙ ሰዎች ስለሚሰሩ እዛም ላይ ሄዳችሁ ማየት ትችላላችሁ። ሌላኛው ደግሞ እዚህኛው ዳይት ላይ የምንጨምረው ነገር ምን መሰላችሁ? ሃይሚ ማለት ሚስ ጂል ጆስ የምታውቋት አብዛኞቻችሁ ታውቋታላችሁ። እሷ የሰራችው አንድ ሻይ አለ ለቦርጭ እንኳን ስፔሲፊክ ቦርጭን ብቻ ላይ ሄዶ አያጠፋም። እውነትም ደግሞ ቦርጭን ብቻ አይደለም ያጠፋው፣ ሙሉ ሰውነታችንን መቀነስ የምንፈልግ ሰዎች እሱ መጠቀም እንችላለን። በጣም ጣዕሙን እኔ በጣም ነው የወደድኩት። ሞክሬዋለሁ። አሁን አሰራሩን አሳያችኋለሁ። ምን እንደሚያስፈልግ አሳያችኋለሁ። በጣም የወደድኩት ሻይ ነው እሱ ሻይ ማለት ነው። እንዲሁም ደግሞ ሰውነት በጣም ይቀንሳል። ብቻ ለብዙ ነገር ጥቅም አለው። ካሮት ጁሱ ላይ ግን ስፔሲፊክ ካሮት ጁሱን በደንብ ብትጠቀሙት ነው ደስ ይለኛል። ቦርጫችሁን በደንብ ሉዝ ማድረግ ትችላላችሁ በካሮት ጁሱ። ስለዚህ የካሮት ጁሱን እንደነገርኳችሁ ከዚህ በፊት ስለሰራው እዛ ቪዲዮ ላይ ማየት ትችላላችሁ። አሁን ደግሞ ወደ ሻዩ አዘገጃጀት እንሄዳለን። ተከታተሉ። በፊት ግን ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። የደውል ምልክቷን በመጫን ለሁል ጊዜ ቤተሰብ እንድንሆን አድርጉ። በጣም ጠቃሚ የሆኑ በቀላል መንገድ የምናገኛቸው እንዲሁም ደግሞ ጊዜያችንን ቆጥበን ጤናማ ላይፍ ስታይል እንዲኖረን የሚያደርጉ ቪዲዮዎችን ነው የምንሰራላችሁ። ስለዚህ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። አሁን ወደ ሻዩ አዘገጃጀት እንሄድ። እንግዲህ ግብአቱን ለማዘጋጀት የሚያስፈልገን ከሙን፣ እርድ፣ የተፈጨ ዝንጅብል፣ ቅርንፉድ፣ ቀረፋ፣ ትንሽዬ ቁንዶ በርበሬ ነው። ይሄን ካዘጋጀን በኋላ አንድ ላይ ሚክስ አድርገን እንፈጨዋለን። እንግዲህ ይሄን ሻይ የምጠቀመው ጠዋትና ማታ ነው። እንዲሁም ደግሞ ማታ ደግሞ
የካሮት ጁሱን እጠቀማለሁ ማለት ነው።